የጀነራሉ አማርኛው ገብቶናል። ኤርትራ ለእረፉ ማሳሰቢያ ምላሽ ሰጠች። በቅርቡ በማህበራዊ ሚዲያዎች በስፋት የተሰራጨውና በሰከንዶች የሚቆጠር ርዝመት ያለው አጭር የቪዲዮ መልእክት የኤርትራ መንግስትና ደጋፊዎቹን ክፉኛ ያሳሰበው ነው ታይቷል። በዚሁ አጭር የሰከንዶች ርዝማኔ ብቻ ባለው መልእክት ዙሪያ በርከት ያሉ የኤርትራ መንግስት አቋምን የሚያራምዱ የማህበራዊ ትስስር ገጾች በሰፊው እየተቀባበሉ አስተያየቶቻቸውን ሲሰጡበት የቆዩ ሲሆን ትላንት ምሽቱን ደግሞ የኤርትራ መንግስት በማስታወቂያ ሚኒስትሩ በኩል ምላሽ የሰጠበት ሁኔታ ታይቷል። በዚህች አጭር ሰፊ የማህበራዊ ቅብብሎችና ሰፊ መጋራትን ባገኘችው ቪዲዮ ላይ ንግግራቸው የሚሰማው ሌተናል ጀነራል ዘውዱ በላይ ናቸው። ሌተናል ጀነራል ዘውዱ በላይ የማዕከላዊ እዝ አዛዥ ናቸው። ሌተናል ጀነራል ዘውዱ በላይ በዚሁ ማሳሰቢያዊ ንግግራቸውም ኢትዮጵያ ጡረታ አውጥታ አክብራ ያስቀመጠቻችሁ ዛሬ በየቦታው ማይክ ይዛችሁ የምትፎክሩ ዛሬ ውጊያ መፎከር አይደለም፣ ውጊያ በሳይንስ ነው። እኛ ለትልቅ ጉዳይ እየተዘጋጀን ነው፣ ረፉልን ሲሉ ይሰማል። ይህ የጀነራል በላይ ንግግር ጉዳይ ኤርትራን የሚመለከት ነው። ረፉ የተባሉትም በአገር ውስጥ